መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድም ቅንጣት ያህል ሸክ መውሊድ የሙስልምና እምነታዊ መሰረታዊ ነገር አይደለም። መሰረታዊ ነገር አይደለም ማለት ምንድነው? መውሊድ መከበር የጀመረው እኮ በነብዩ ዘመን ወይም በነብዩ ትእዛዝ አይደለም። ነብዩ ከ600 ዓመት በኋላ ነው በወቅቱ የነበረ አንድ የሙስሊም ንጉስ ነው መውሊድ ማክበር የጀመረው። መውሊድ የሚባለው ነገር መውሊድን ወደው አይደለም፣ ረሱልን ወደው አይደለም፣ ለመውሊድን አስፈላጊነት አምነውበትን ፈልገውትም አይደለም። በመውሊድ ሽፋን ቀብር ስለሚመለክ ነው። ነብዩን እንወዳቸዋለን፣ ስለምንወዳቸው ነው መውሊድ ማናከበው። በጣም ስለምንወዳቸው መውሊድ አናከበው። መውሊድን ያልደገፈ አይወደኝም፣ ያልደገሰ መውሊድ ተጠርቶ የቀረ ይጣላኛል ብለዋል ነብዩ ብለዋል። ወላሂ ወቢላሂ ወተላሂ አላሉ። ነብዩ የተወለዱበት ብለን ድግሱን ደግሰን ምናከብረው ነገር የለም። አልታዘዝንም። አቡበከርም ዑመርም ዑስማንም አልይም አራቱም መዝሃቦች ከ362 ሂጅራ በኋላ የተከሰተ ክስተት ነው። ከዛ በፊት በምርጡ ትውልድ ያልነበረ ነው። አንሰራ መልእክተኛውን አለይሂ ሰላቱ ወሰላም ከኛ በላይ የሚወዱት ለሳቸው ከኛ የበለጠ የሚቆረቆሩት ሰሃቦች ከሳቸውም ከነሱም በኋላ የመጡት ትውልዶች አላከበሩት። ሁሉም ያውቀዋል። ግልጽ አይደል? አከበሩ የሚያከብሩት ወገኖች ራሱ ይሄንን ያውቁታል። አላከበሩ